ምንኛ ደስ ይላል ወሎ ላይ መወደድ የተባለለት ምድር ነው ወሎ። በረጅምና ዘመን ተሻጋሪ የኢትዮጵያና የአማራ ሕዝብ ታሪክ ውስጥ ወሎ የታሪክ ሀብትና ጉልህ አሻራዎች መገኛ ነው። በኢትዮጵያ የመካከለኛው ዘመን ታሪክ ውስጥ የወቅቱ ነገስታት ዋና አቅም ግንባታ ማዕከልና የሐይቅ እስጢፋኖስ ገዳም መገኛው ወሎ ነው። ለነጻነት ታሪካችን የአድዋ ፍልሚያ ምክንያት የሆነው የውጫሌ ስምምነት የታሰረበት ይስማ ንጉስ መገኛው ወሎ ነው። የዳግማዊ ምኒልክ የአድዋ ጦርነት ክተት አዋጅ ነጋሪት የተጎሰመበት ወረኢሉ መገኛው ወሎ ነው። የጣሊያን ወራሪ ኃይል በማይባር ሐይቅ ዙሪያ ልኩን ያሳዩት የነደጃች መንገሻ ብዬ ምድር ነው ወሎ። ዳግማዊ አጼ ቴዎድሮስና ፊታውራሪ ገብርዬ የመሰሉ ጀግኖች ለኢትዮጵያ አንድነት ሲዋደቁ በክብር ያረፉበት የመቅደላ አምባ ታሪካዊ ስፍራ መገኛው ወሎ ነው። ወሎ በኢትዮጵያና በአማራ ሕዝብ የሥነ መንግስት ታሪክ ውስጥ መሰረት የጣሉ አርቆ አሳቢ ነገስታቶችን ላብነትም እነራስ አሊና ንጉስ ሚካኤል የተገኙበት ብርቅዬ ምድር ነው። ይህን ሁሉ ማሳያዎችን ጠቅሶ ለማለፍ እንጂ የወሎ ታሪክ ሀብታምነት በዚህ ብቻ የሚዘለቅ አይሆንም። ወሎ የቆንጆችና የገራገሮች ምድር ነው። ወሎ የአማራ ቃፊነት ማሳያ የብዝሃነት ተምሳሌት ነው። ወሎ አማራው፣ ኦሮሞው፣ አርጎባው፣ አፋሩና ሌሎችም በፍቅርና በመዋደድ አብረው ለዘመናት የዘለቁበት ምድር ነው። ብዝሃነት ለወሎ ጌጥ እንጂ ስጋት ሆኖ አያውቅም። በአጠቃላይ ስለ ወሎ የታሪክ፣ የባህል፣ የሃይማኖት ሀብታምነትና የአሻራ ባለቤትነት ለታሪክ ጸሐፊዎች የምንተወው እንጂ በዚህ አጭር ጊዜ ተዘርዝሮ የሚያልቅ አይደለም።